ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት አላችሁልኝ? በያላችሁበት የፈጣሪ ሰላም ከእናንተ ጋራ ይሁን። እንዴት ናችሁልኝ? እኔ መምህር ሙሴ ነኝ። ዛሬ ለየት ባለ ቪዲዮ ወደ እናንተ መጥቻለሁ። ለየት የሚያደርገው ምንድነው? መጽሐፍ ቅዱሳዊ ሕያው ቃል ይዤ ነው ወደ እናንተ የመጣሁት። እንደሚታወቀው በአሁኑ ሰዓት ሰው ባለማወቁ ብዙ ስህተት እየፈጸመ ይገኛል። ከሁሉ ይልቅ ደግሞ ጥንቃቄ የማናደርግበት ምንድነው? ከአፋችን የሚወጣ ቃል ነው። ይህንን አስመልክቶ የእግዚአብሔር ሐዋርያ ቅዱስ ያዕቆብ ለሁሉም ክርስትና አማኝም ሆነ ሌላ እምነት የሚከተልም ሆነ እምነት የሌለውም ሆነ ለሁሉም የሚጠቅም መልእክት ነው። መልእክቱ የጻፈው ሐዋርያ ያዕቆብ ነው። በየዓለሙ ለተበተኑ መልእክት የተጻፈላቸው በየዓለሙ ለተበተኑ የእስራኤል ልጆች ነው። ይሁን እንጂ ለእስራኤል ብቻ ሳይሆን ለመላው ዓለም የሚጠቅም ስለሆነ መልእክቱ ነው ለማቅረብ የተገደድኩት እና ይህንን ቪዲዮ ለምትከታተሉ በሙሉ የሚኖረኝ መልእክት ምንድነው? ይሄ ቪዲዮ ከሁሉ ደርሶ ሁሉ እንዲማርበት የሚደረገውንም ሁሉ እንድታደርጉ ከወዲሁ ጥሪዬን አቀርባለሁ። ይህንን መልእክት እንዳቀርብ የተገደድኩበት ምክንያት ምንድነው? ከአንደበታችን ለሚወጡ ቃላት አብዛኞቻችን ጥንቃቄ የለን። የተማርን ያወቅን ያደግን የምንባል ሰዎች እንኳን ለምንናገረው ነገር ጥንቃቄ አናደርግምና ሐዋርያ ቅዱስ ያዕቆብ ምን ብለው ነው የሚመክረን? ስለምንናገረው ነገር ምን ይላል? የማናስተውላቸው ከአፋችን ወጥተው ብዙ ነገሮችን ሊጎዱ የሚችሉ ብዙ ሕይወት ሊያበላሹ የሚችሉ ቃላት እንዳሉ ግንዛቤ እንድንፈጥር ብዬ ነው ይህንን መልእክት የመረጥኩት። ይህ መልእክት የሚገኘው በሐዋርያው ያዕቆብ መልእክት በምዕራፍ 3 ከቁጥር 1 ጀምሮ እስከ 6 ያለው ኃይለ ቃል ነው። ይህ ምንድነው የሚለው ካልን ወንድሞቼ ሆይ ይላል ሐዋርያ ያዕቆብ። ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰ ፍርድ እንድንቀበል ታውቃላችሁና ይልና የባሰ ፍርድ እንድንቀበል ታውቃላችሁና በብዙ ነገር ሁላችን በብዙ ነገር እንሰናከላለን እና በቃል የማይሰናከል ማንም ቢኖር ግን እርሱ ስጋውን ሁሉ ሊገዛ የሚችል ፍጹም ሰው ነው ይላል። ቀጥሎ አብነት ሲያመጣ ምን ይላል? እነሆ ፈረሶች ይታዘዙን ዘንድ በአፋቸው ውስጥ ልጓም እናስገባለን፣ ስጋቸውንም ሁሉ እንመራለን ይላል። እነሆ መርከቦች ትልቅ ሲሆኑ በነፋስ አውሎም ቢመሩ የመሪው ፈቃድ ወደሚፈልገው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። በጣም የሚደንቅ ትምህርት ነው ማለት ነው። ይመራሉ። አንደበትም ታናሽ አካል ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። እንዲያውም የሚገርም ነገር እነሆ ትንሽ እሳት እንዴት ያለ ታላቅ ጫካ ያቃጥላል። አንደበትም እሳት ነው ይላል። እሳት እንዴት ተጠንቅቀህ ካልያዝከው
ምን እንደሚያደርግ ለእናንተ ልተው ልጨርሰውና አንደበትም እሳት ነው ይላል። አንደበት በሰውነታችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። በመጨረሻ በገሃነም ከመቃጠል ይሰውረን እግዚአብሔር አምላካችን። ግን ይህንን ትምህርት ላስተማረን ለሐዋርያው ቅዱስ ያዕቆብ እጅግ ታላቅ ክብር አለን። በጣም የሚገርም ነው። የማናስተውለው ዝም ብለን አሁን ሰው ዝም ብሎ ቀለል አድርጎ ነው የሚናገር። ቀላል ነገር ነው የሚመስለው። ሁሉ የሚናገረውን ሁሉ ጠንቅቆ የሚናገር የለም። አሁን በተለይ የሚያሳዝነው የሚያሳፍረው ተምረናል፣ አውቀናል፣ ትልቅ ደረጃ ላይ ደርሰናል፣ ባለጸጋ ሆነናል፣ እንደኛ ያለ ሰው የለም የሚሉት ያላስተዋሉት ነገር ነው። ይሄ ምን እያረጉ ነው? በሰውነታቸው ላይ ምን እያረጉ መሆን እንደሆነ ወጣቶችን ምን እያስተማር እንደሆነ ትንሽ የማያስተውሉ የማያስቡ ዝም ብሎ ስሜታቸውን ብቻ በቃ የሚያስተናግዱ የበዙበት ዘመን ስለሆነ ነው ይህንን ርዕስ የመረጥኩት ማለት ነው። እና ዝም ብላችሁ ስድብ እንደ ትልቅ ነገር እንደ በቃ ምንድነው እንደ ስብዕና በቃ እንደ ስብዕና አድርጋችሁ የምትቆጥሩ ወገኖቼ ስድብ ምን ያህል ችግር እንዳለው ምን ያህል ጉዳት እንደሚያመጣ በሰውነታችንም ሆነ በወንድሞቻችን ሰውነት ላይ ምን ያህል ጉዳት እንዲያመጣ ከዚህ ተምራችሁ ህይወታችሁ እንድትለወጡ ተስፋ አደርጋለሁ። ይህንን ቪዲዮ ተመልክታችሁ የወደዳችሁት በሙሉ በዩቲዩብ ከሆነ ሰብስክራይብ በማድረግ በሁሉም እለቀዋለሁ። በዩቲዩብ እለቀዋለሁ፣ በፌስቡክም በቲክቶክም እለቀዋለሁ። ሁሉ ይማርበት ዘንድ ደግሞ ሼር እያደረጋችሁ የሚደረገውን ሁሉ ለእናንተ ተወዋለሁ። እኔ የማደርገውን ብቻ ነው ማደርግ። እወዳችኋለሁ። ከልቤ ነው የምወዳችሁ። ከኔ ጋር ሆናችሁ ከጎኔ ሆናችሁ ሌሎችንም ትምህርት ለህብረተሰቡ እንዳቀርብ ከጎኔ ሆናችሁ እንድታበረታቱኝ ከወዲህም አጽናለሁ። በጣም ነው የምወዳችሁ። ህዝባችን አብረን እናድነው፣ እንተባበር፣ በጎ ነገርን እንምረጥ። ከአፋችን ብዙ ነው፣ እንዲሁም አልጨረስኩትም እንጂ ብዙ ይናገራል፣ ብዙ አለው። ግን በሩ ከተከፈተላችሁ ራሳችሁ መጽሐፉን አይታችሁ ገንጥላችሁ አንባችሁ ትማሩበታላችሁ። ብዙ ምሳሌ ያመጣል እና ከዛ ገብታችሁ የቀረውን አንባችሁ ትረዳላችሁ። ስለ ልሳን ስለ አንደበት ብዙ ነገር ነው የሚናገረውና አመሰግናለሁ።